ቁራሌው ወርቅ ጫማ ብረድስ ጫማ ያሊ ስሚ ምን ላድርግሽ? ያን አረቄ ጠርሙስ ለምን አንሸጡም? ኧረ እባክሽ ይሄን ማን ይገዛኛል? እነዛ ራሱ እኮ ውድ ነው እኮ። እንደውም ተይው እኔ እሸጠዋለሁ። ቁራሌው ወጂ ይሄን አረቄ ጠርሙስ ትገዛኛለህ? እስኪ በሰላም ነው ግን ማለት ፋዘር ማዘርን ለማማለል የተጠቀምበትን ያረቄ ጠርሙስ ምን ያደርግላችኋል ብዬ ነው። ትገዛኛለህ ወይስ አትገዛኝም? የኔ እህት ያድሮ ቀጥልፉ ሸክም ነሽ። ገዛሽ እንዴ? እንዴት አባቷ ነው የምታምረው። በስመ አብ ምን ይገዛኛል? አታዩም እንዴ ሲያዝገኝ? አንተ ይሄ ደግሞ ምን ልጅ ነው አንተ? ምን ሆነክ ነው? አረ ምንም ግን ይሄን የመሰለ እንደ አዲስ ማንቆርቆር የሚያብረቀርቅ ወጥ ይዛ ነው። እሰይ አንተ ደግሞ ምን የሚሉክ ነህ? ኩኩሻ ቁራሌው እባላለሁ። እሺ ኩኩሻ ቁራሌው አሁን ትገዛኛለህ ወይስ አትገዛኝም? ባይሆን እሷን ስጭኝና ይሄንን እንደ ምርቃት ወስድልሻለሁ። ችግር የለው። አንተ ምን አይተኝ ነው ጣነ? በሉ ተከራከሩ፣ እኔ ልግባ። እና በቃ ጨከነሽ ልትገቢ ነው? ና ግባ። ለምን ውስጥ ገብታችሁ አታወሩም ብለሽ ነው? ሂዲ። ሲያስጠላ። አንተ አታፍርም? ሰው ይዘው ተብሎ ይገባል? ራስሽ አይደለሽ እንዴ ግባ ያልሽ? በል አምጣ ጠርሙሴን ደፋር። ስሚኝ ከአትሽ ፍቅር እንደያዘኝ ንገርልኝ። እርሶ ትልቅ ሰው አይደሉም? እንዴት የጨረጨሰ ሳፋ ልሽጥልኝ ይሉኛል? ባለጌ ነው። እንዴት አባሽ ነው የምታምሪ? ወይኔ ኩኩሻ ተበላው። አቺ ኩኩሻ ወያ ብዬ ብረቱን አትወስጂውም እንዴ? አረ ወስዷለሁ፣ ማታ እመጣለሁ። እስማ አምቡል አረ ያመኝ። ምን ነው አስደነገጥከኝ እኮ። ይቅርታ በእናትሽ። ምን ላድርግ ብለሽ ነው? ያንቺ ፍቅር ገና እንደተጣለ ይዘት ቃ እንዲህ ሲያሽከረክረኝ ነው የሚውለው። ቀልድ ነው እንዳያስከው ማኔ። ቆይ ግን ማግኔት ነሽ እንዴ? ማለት እንደ ብረት እኮ ከስርሽ ልጠፋ አልቻልኩም። አሃ ፒካፕ ላይን መሆኑ ነው። ይሸጣል? ምኑ? ፒካፕ ነው። እንደዛ ሳይሆን ለመጀነን እየሞከርክ ነው ማለት ነው። እጅግ አሳግንቼ እንጃ ሳይሽ ነበር። አይ ኩኩሻ አስቂኝ ነገር እኮ ነው። ቀርበሽ ደግሞ ብትይኝ። አይ እንዴው ተመችቶኛል፣ ይቅርብኝ። እና ለምን እየሸኞሽ ነው? ወንድሜ እየጠበቀኝ ነው እንጂ እንችል ነበር። ታላቅሽ ወይስ ታናሽሽ? ማለቴ እንደዛች ተች እህትሽ አይደለማ? እሷ ምን ሆነችብህ? አረ ቆይ ወንድሜ ደወለ። አንቺ የደረሽ ቆሜያለሁ እኮ። ይኸው ደርሻለሁ ወንድሜ፣ እየመጣሁ ነው። ቶሎ ነይ፣ ፀሐይ ላይ ነው የቆምኩት። እንዴ ፀሐይ አታስደብድብኝ። እሺ ወንድሜ እየጠበቀኝ ነው። በልቻው። እና ሰፈር መቼ ልምጣሽ? ምን ልትሆን? አንቺ ለሜት ነው? አረ እኔን ትተኝ ስራህን ስራ። ከዚህ በኋላማ ስራ አንቺ ነሽ። በል ኩኩሻ አንተ ትቀልዳለህ፣ እኔ ልሂድ። እሺ ቢያንስ ስምሽን አነግሪኝ። ማሂ። የኔ ማሂ ወንድማችን ሰላም በይልኝ። እሺ እኔም ወድሻለሁ። ቁራሌው አሮጊታና ብረት ድስት ያለው ቁራሌው ወይ የሆነ ጫማ አለኝ ትገዛኛለህ? በነፃም ከስጠሽ ደስ ይለኛል። በልናሽ ላሳየህ። ቆይ አንዴ ስራ ላይ ነኝ። አንተ ቀልደኛ ነህ። ተወው በቃ። ያምሻል። ቁራሌው አሮጌ ጫማ ብረት ድስት ያለው ቁራሌው አሮጌ ጫማ ብረት ድስት ያለው እቤታችሁ መጥቻለሁ። አረ ቁራሌው ምን አባቱ ነው የሚጮህ? ክፍታ አንተ ሲላምላክ ፋል የቁራሌው ምንድነው እንደ ቁራ የሚያስጮኸው? የተኛ ሰው አለ በለው። እና ለሱ ከሆነ እሱ አቀርበም ነበር። ምን አባህ ገባህ አንተ ጥፍራም ያልኩን አርግ።
እህቷ አለች ማለት ነው? እጭ አባ ቀወጥሽው እኮ በሰላም ነው? ምን ላድርግ ብለሽ ነው ብራዘር? ስራ አይደል? ስማ የሆነ ጫማ አለ ትገዛለህ? አሬ ጫማ እኔ እናት ክፉ የለውም። አምጪው እናየዋለን። መጣሁ በቃ ጠብቀኝ ማለት ነው። ሰው እንዴት የቤት ሽቲ ለብሶ ያምራል? አንተ ማን እንዴ? ደሞ ምን አረኩ? እንዴት አገኘኝ? ደሞ ምንድነው እንደዚህ የሚያስጨው? ነግሬሽ ነበር እኮ ማግኔት ነሽ ወይ ብዬ ጠይቄሻል ነበር። የኔን ተው። ቆይ ወንድሜ ምን ብለኸው ነው? አረ ምንም አላልኩትም። አይንሽና ናፍቆትሽ ግን እንደዚህ ጥርሙስ አይኔ ላይ ሲላወስ ነው የከረመው። ወይ ጉድ! እና ጎንዷ ማቼ ነው እንዴ? የምን አማች ነው? የምን አማች ነው? ማን ያለው? እኔ ምን አባሽ አቅልሻለሁ? ቆይ ምን እየሰራሽ ነው እዚህ? አረ ምንም የቅባት ጠርሙስ እኮ መሸጥ ፈልጋ ነው። እንዲህም ጀምረሻል? በኋላ እናወራለን። ግቢ። በቃ ሌላ ቀን እመጣለሁ። እሷን ተዋትና ያው ልጅ እንዴ ቀሳትልም በፈጣሪ ስም እዚህ ቤት ያለ ድሮ ዕቃ ብዛት ምንድን ነው? ምን ነው? አረ ምንም ግን የዘላለም የነሽ የሆነ ጫማ ማስቀመጡ አስፈላጊ ነው? ምን አገባ? ዝም ብላ አገዛም እንዴ? አረ እኔ ምን አገባኝ? እኔ ማገዛሃለሁ። አሁን ደግሞ ምን ሊሸጥ ነው ይሄ የሰው ግራ? እኔ እንጃ አባዬ። ኦይ ራቁቱን ካልሄደ ምን አለ 100 አለቃ ገብሬት ያለሽ። አይ ይሄ ተው በቃ አባዬ፣ የራሱ ጉዳይ ይጃል። መጣችል ደሞች ተምቻማቼ። እንዴት ነው የተከበረው አማቼ? ስለምን አባህ አማች ነው የምታወራው? ማለት ምን ልክ ጅባል ሆነ? ይሄንንም ቆይ ጤና የለህም እንዴ? እግዚአብሔር ይመስገን። እንዴት ነሽ አንቺ? ደህና ነሽ? ኧረ አንቺ ልጅ እባክሽ ቀስ በይ እንዴ። እያት ስኪኒ አበባ አታምርም? ስታስጠላ። የኔ አበባ ሳቂልኝ። ደግሞ ምን ተገኝቶ ነው? አንተ ማየት በራሱ እኮ ያስቃል። ይገርምሻል፣ የቆራሌው ማህበር ራሱ የሚኮራብኝ በዚህ ባህሪ ነው። ጭራሽ የቆራሌዎች ማህበር አላችሁ? እኛስ ማን ለኔ ናት? ወይ ጉድ! አንተ ትንሽ ከሰማነህ አሳምነህ ትሸጠናለህ። ቆይ ወንዶ ማች የሸጠልኝ ጫማ የማን ነው? ምን ጭራሽ ሲል አምላክ ያባይን ጫማ ሸጠው? እኔ አላቅልሽ፣ ግን መሽለት ጓዳውን ሲፈትሽ ነበር። አለቀለት በቃ። ማለት ያባይን ጫማ ነው እኔ የሸጠልኝ? ምን ነው? እኔ የምልህ ለምን እንደ ሐሳብ እኛ ቤት ገብተህ አትኖርም? የምሬን እኮ ነው። አባዬ ራሱ እንደዚህ ቀን በቀን አላየንም። እኔማ በዚህ መንገድ መተዋወቅ አልፈለኩም ነበር፣ ግን ይሁን ካልሽ ይሁን። እንደው አንተ ባታፍርልኝ አያፍርም? እሱን ትተሽ የጫማውን ነገር አቺ ኩኩሻ ወዬ ማዘር ብሩ ደርሶኛል አመሰግናለሁ ብላለች። ኧረ ጣጣ የለውም ወንድሜ፣ እናትህ እኮ እናቴ ነች። ባይሆን አዞሽ በልልኝ እሺ። ፒስ በቃ ይመችሽ። ኩኩሻ ቁራለሁ በልኛ እንዳንተ ትቆያለህ። ነይ እና በቃ ትታችሁ ልትሄዱ ነው? አይ አዝደለን እንዞራለን። ና ውጣ በል ኩኩሻ ቻው። በቃ ደህና ደሪ ማለቴ ደህና ወይ አማቼ ቁራሊ 5 26 27 እንደምን ጉር ነው የጣለብኝ። አይበቃኝም? አይመለከተኝም። ዝም ብለህ ስራ። ኧረ በወንድ ልጅ አምላክ ግድ የለሽም ተይ። አታ ምን እሺ ነው? ዝም ብላ አሰራም እንዴ? ምን አገባ? ዝም አትልም እንዴ? ፈላ አትፍጠን። አንተ ራስህ አትፍጠን። እኔስ? አንተ ዝም ብለህ ስራ። አፈቀርኩ ስላልኩ ነው እንዴ ስልክ ማታነስ? ኧረ እኔ እንደዚህ የሚባል ነገር ነው ያላቅም። ደሞ ነው ያላማልኝ። ቆይ ምን ልሆን ነው የምትለው እንዴ? ቁራሌዎች አይ እንዴ ኩኩሻ ቁራሌው አይደል እንዴ? ሄደን አውራት እንዴ? እንዴ ምን ብለን ነው የምናወራት? ያምሻል እንዴ? በእኔ እኔማ አወራታለሁ። እዚህ የሴት ጎረምሳ አልበዛም እንዴ? ኧረ አልበዛም። እንደው ተዋረድ ያለ ፍጥረት። ኩኩሻ በሰላም ነው በይሳ ኩሻ በሚሰራ? እኔ አዝዣው ነው። እንዲህ ሰርቶ የሚኖር ሰው ላይ ጉልበትሽን ማሳየት አይከብድም? በረሮ በእነሱ ማለት ትግል። እሺ ቢያንስ ልጁን አታርክሙት። አያሳዝናችሁ?
አንቺ ማን ነው የምትይው? ቆይ እኔማ የኩኩሻ ያክስቴ ልጅ ነች። ፒሳይ የኩኩሽ አፍቃሪ ነኝ። ማኪ ይባላለሁ። ማሂ ይባላለሁ። እና ፍቅርሽ እንደዚህ ነው የምትገልጭለት? ምን ላ ልጁ ደነዝ ነገር ነው፣ ፎንቅ አይገባውም። አንቺ ማሂ ነይ እንሂድ እባክሽ። እሰይ በቃ እንሂድ ማክ። ይኸውልህ ስደውልልህ ደግሞ ስልክ አታንሳና ምለቅ እንዳይመስልህ። አረ ለሊት 11 ሰዓት ብትደውይ ያነሳልሻል። ይሄን በቃ ቻው የኔ ቆንጆ። እሺ አክስቴ ልጅ እና ምን ልጅ ፈልገሽ ነበር? እዛው መወዳት ልጅ ናት ብዬ ደግሞ ታብላላሽ? አይ አይዞ እንግዲህ እነዚህ ምንድነው ያማችኋል እንዴ? እጭ ታውቂያለሽ፣ ፈጣሪ ራሱ ወደኛል። እንዴት? አንቺን የመሰለሽ መልአክ ነው ይላክልኝ። በልቻው ኩኩሻ እህቴ እየጠበቀችኝ ነው። አበቤ በቃ መልካም ቀን አማቼ። አንቺ መልካም ቀን ቁራሊው። ስማ ዛሬ መፍራት የለም። ፊትህን ኮስተር አድርገላት እንዳትሰማ። ደግሞ ደረቱን ነፍቶ ቆማል ሲያስጠላ። አጣ ኩኩሻ አይ መጣልህ እንግዲህ አታ ጨፈት ደደም በቃ አለቀልኝ። አታ ምንሽ ባልሰማ ልትሄድ ነው እንዴ? ኧረ አይደለም እኮ አይደለም። ምን ፈጣሪ መጸሎትን በዚህ ጥጋብ ይሰማልና እንጀልከው አታ አንተ ኪሩ የታባ አለቃ መጣችልኝ። ስማ ምንም አላልኩም። እሺ ምን አርግ ነው የምትለው? ማኔ አረ ምንም አላልኩትም። የሆነ ልብስ አለ ትገዛኛለህ እያለኝ ነው። አንተ በቃ ለሆድ ብለህ በዛ አይነት ራቆተን መሄድ ነው ሆዳ። አረ ማኪ መንሽ እንደዛ እኮ አይደለም። ዝበል በቃ አሁን ፍጋይድ ምን እሺ ዛሬ ፊት ተቋቁሯል። አረ ድሮም ጥቁር ነው። ምንድነው ምሻሸኝ? ማኔ አረ አልሸሸሽም። አትፍራይም ብዬ የለ እንዴ? ምን እንደሆነ የሚያደርግ እውነቱን ስነግርሽ ካሁን ሰነዘርሽብኝ ብዬ እኮ እንደ ኪሎ ከሰውኝ እኮ። ምንድነው እሱን ተውና መቼ ነው የምንገናኘው? ከማን ጋር? ከኔ ጋር ነው እኮ እኔና አንቺ። ምን እሺ? አረ ምንም። እሺ ያክስት ልጅ ካች ብላለች። በቃ ሂጃለሁ። ስማ በቃ ቅዳሜ ደውልልሃለሁ። እሺ ማሂ እንዴ ቆይ እስቲ ምንድነው? ምን ሆነሽብኝ ነው? በቤት ምንም አልሆንኩም። ሰው ግን እንዴት አኩርፎ ያምርበታል። ቆይ ከሰፈር ወጣ ደጋ ምንድነው የምትሰራው? አረ ምንም አይደል። ከሰፈር ወጣ ደጋ ስትለፋደድ የነበረውስ መቀናቱ ነው። ለምንድነው ቀኑ? እኔ ማይ ቀንቻ አላቅ። ፊትሽ ላይ እኮ ያስታውቃል። አበቤ እሰይ እሺ አበቤ በቃ ሌላ ምጥ ምን ሆነ ነው? ሌላ ቀን አስረዳሻለሁ። እሺ በቃ ቻው። አትዘኝም። እሺ ጤና ቢስ የሆነ ልጅ መለቅ እንዳይመስልሽ። አረ ስለፈጠራ ወርዴ በእናት አታዝበለ ከዘገዘከኝ አይቀርሽ። ቆይ ለምን በርበሬ አታጥነኝም እንዴ? ምንድነው? ዘመን ማትል ከሆነ አይቀርልም። እሻው ነው። አረ ክፉኝ ቸርነቱ ክብኝ እኮ ምንድነው? ስማተ ማኪያ አጠገብ እንዳልደርስ ብያል ነበር እንዴ? እና እኔ መች ደረስኩባት? እና ምን እሺ ነው ከስሩ አልጠፋም ያልከው? እንዴ ምንድነው? ተረጋጋ። ሲጀምር እኔ ምንም አውቀው ነገር የለም። እራሷ አይደለች እንዳልፈታ ያለችኝ። ስማ እሷን ከኔ ውጭ አንድ ሰው እንዲፎነቅባት አልፈልግም። እሺ እና ፎንቃ ገብቶልሽ ነው? ምን አባ ገባ ድጋሚ አላስጠነቅቀም። እሺ አረ ኩኩሻ ማስጨነቅ። ይሄንንማ ለማይ መናገር አለብን። አንቺ ማይ ሲምባ አረ እባክሽ ኩኩሻን የሆነ ልጅ እያስጨነቀው ነው። ለምን? እኔ አላቅልሽም ብቻ እያስጨነቀው ነው። የቱ ጋር? እታችኛው ቅያስ። አንተ ኩኩሻ ስቶን እየጠበኩ ለምንድን ነው ያልመጣኸው?
ምን ትለኛለህ? ቆይ እዚህ ምን እያረክ ነው? ቺኳ ተረጋጊ እስኪ። ምን እያረጋችሁ ነው? ምን ነው ችግር አለ? ቢኖርስ እንዴት ይኖራል? አይኖርም፣ ወደፊትም አይኖርም። እንደ ወንድነት ደስ ይላል ማለት ሰውነት በጣም ደስ ይላል። ለማንኛውም ማሂ ይባላል። ኪራ ይባላል። አሃ አይደለ? በማን እንደሚበሳሳይሻለሁ? እሺ ኩኩሻ ተረጋጋ፣ ከሰው ጋር ነኝ። እሺ እንዴት አባቷ ነው የምታምረው? አረ ጭራሽ ይመችሽ። እሺ እና ስልኬን አትቀበለኝም? አራራ ደስ ይለኛል። እንዴ ማዘር ትሙት፣ አንቺንማ የራሴ ያደርግሻለሁ። ቆይ ለምን እየሸኘኸኝ አናወራም? አንዴ እሱ ላውራው። እሺ ቆይ። ወይኔ ይሄ የተመታ ቆራለሁ። ይሄ ሰላም የሆነ ልጅ ወይኔ የት አባቱ ሰራሁለት። ነይ እስኪ እንዴ ቀስ በል። ይሄ የተመታ ቆራለሁ። ቆይ ሰራለታለሁ። ማን ስለሆነች ነው እሷ የምታስፈራራኝ? ኩኩሻ ነኝ። ቆይ ምንድን ነው ችግርሽ? ምን ይዘጋሻል? ንገሪኝ። አሁን ምንም አልልም። ቤት ገብተህ ረፍታል። ቆይ እሺ ምን አድርግ ነው የምትሉኝ? እሺ ደግሞ ማን አፍቃሪሽ ነው? ሞኝ አፍቃሪሽ ደግሞ ማን ነው? በጣም ሰክሯል። እባክሽ ተይው። ማ እኔ ኩኩሻ ሰልፍ አይነካካኝም። እሺ ማን ነው ተሸክሞ ትቀይን ሲያበላኝ የነበረውን አታውቂውም? የምትነግረኝ ከሆነ ንገረኝ፣ ካልሆነ ግን ምን እንደለመድሽ ብሸብል ተሰሪ ነው? ይሄን ያልነኝ ተናናቅ ነው። እሺ ወደ ልጅ ታሞ እንጂ ፈርቶ አይሞትም። እሺ ወረኝ ሂድ ከግቢው ውሃ ይዘህልኝ ና። አረ ማኪ ለዚህ ምን አባ ገባ? ሂድና አምጣልኝ። እሺ አሁንም አትናገርም? አልናገርም። ሙድ ያስክ ነው ማን? እኔ አንቺ ላይ የኔ የዚህ ጎረምሳ ትንሽ ጥጋቤን ላብረድልሃል። እንዴት አሁን ተረጋጋ። ምን አድርግ ነው የምትለኝ? ማለት የኔ ወይኔ ማኪ ጭራሽ በማንም ቁራለው ልናቅ። አተ ስማ እኔ እንደፈለኩ ላረጋው እችላለሁ። ሌላ ግን ማንም እንዲናገር አልፈልግም። ለማንኛውም ኪሩቤልሽ ነሰርፍሽ። ወይኔ ኪሩቤል አለቀለት። እንደ አይነት ጨዋታ ጀመረ። ኦየ መጣ። አረ ማክ በጣሪውን በለው። ለምን አገባ? እኔ ማኪ ምን አይነት ሰው እንደሆንኩ አላወቀም ማለት ነው። አሳየዋለሁ። ይስ ልጅ አረ ማኪ ጅልልቁ ነው በእናትሽ። ዝም ብለህ ስራሽ ድጋሚ አልነግረህም። አረ በጣም ጥሩ ነው። እንደሌላ ጊዜ ተሸከመኝ አዙር። አንተ ዝም በል። የመቼ ዕለት አሁን የሚረሳው እንዳይመስልሽ። እንደው ባለጌ እኮ ነኝ እናት፣ በእናትሽ ይቅርታ። አረ ኖርማል ነኝ እኔ ፍቅር። አታ ምን ያርግ? እሺ በቃ ማኪ። ቆይ እንዴ ብንቀኝ ነው ፎን ቃለብኝ ብለህ ለሰው የምታወራው? አረ በቃ ለማንም አላወራም። አቤት ውሸት! አንተ መሸት ፎን ቃልብኝ አላልከኝ? ቆይ እናንተ እናወራለን። እሺ ስማ ድጋሚ አጠገቡ ብደርስ ድራሽን ነው እሺ ማጠፋ። አረ ጣጣ የለውም። ሰይ እኔ እንጃ ዛሬ ገና ሂጅ አይደል ቼክ ማድርገው። እና ቢሆንስ? ትኬቱን ቼክ ላድርግና ነግረዋለሁ። እሺ በቃ ደውልልሻለሁ። አታ ተው እሷ አይደለችም። አይገርምሽም? አንቺ መስለሻቸው እኮ ነው ማለት
አሁን እኮ የልብ ሌባ በዚህ ያለፈች እያሉኝ ነበር። እውነት እናገኛችኋት? ፊት ለፊቴ ቆማ እያየኋት። ውይ እስኪ ሙሽ በለኝ። ሙች ራሱ ድብን በል። እስቲ ምን እንደምታመጣማ ያለው ዛሬ። ቆይ ለምንድን ነው ከህይወት የማትወጣልኝ? በእናትህ መቼ ገባው ነው? ቆይ ምንድነው ችግራችሁ? የኛን ችግር የዲዛ መኪና ራሱ በስትክክል አይችልም። ቆይ አንተንም አሳርን ካላበላው ኪሩ አትበልኝሽ። እንግዲህ እሱን ከኔ ጋር ሳይሆን ካለቃ ጋር ታወራበታለህ። እናንተ ወሬ እንደሆነ አያል እኔ ቸኩያለሁ። ኩኩሻ ትሸኛል። በል አቶ ኪሩቤል ደህና ዋል። ጉልቤ ቆይ አፈር ድሜ ካላበላውክ ነፋ ለማይረባ ብረት ድስት ፊቴን ተነክሼ ነበረ እንዴ ሰምቼው ሞቼ እንደው በእናት ምንም ነገር እንዳትለኝ፣ ፀሐዩ ቀጥቅጦኛል። አረ እንደው ቢያንስ በእናትሽ የግር ሰላም ታስቀድሚ። እሺ እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ አንቺ? አለሁ። እና ወዶ ማቼ አማቼ አትበለኝ ሰውዬ፣ ያማል እንዴ? ይቅርታ አማቼ ማለቴ በቃ ለምዶብኝ እኮ ነው። ግን እየሰራሽ ነው እዚህ? ምን አባህ ገባ? አባቴ ራሱ እንደዚህ ይጠይቀኝ። እኔ የምልሽ ዛሬ ፋሚሊ ስብሰባ አለ እንዴ? ሆ ጤና የለህም እንዴ? እድሜ ለእህትሽ ራሴን እስክትድረስ ፎንቃ ይገባል። ይሄን ደግሞ እሱ ፊት ቀባጥልና ምን ወንድማቼ ፊት ምን ታጣለው? እሺ አዲረው እንዴ ወንዱ እንዴ እንዴ ምን ነው ኩኩሻ? አረ ምንም ትንሽ እግሬ ኖረም ብሎኝ ቆመ ወለምታ። ያው ሲዞር አይደለም ይውሉ። ኦይ ናስኪ አንተ ሃይ በቃ ጉድሽን ሰምቷል ማለት ነው አይደለም? ባክሽ ብር ጠሮብኛል ምናምን ሲል ነበር፣ ለዛ ይሆናል። ስማ የሆነ ኦሪጂናል ጫማ አለ ትገዛለህ? እስቲ እሺ፣ ግን ይሄኛው እንደዛኛው ከስክስ ጫማ አይደለማ። አትጩህ እባክህ እንዳይሰሙ። ወይ ቆዩ እኮ ከሰሙ እንዴ ምን ነው አንተ ነግራቸው ነው? እኔ ወደ ቲማቲም ነው። በዛ ላይ ደግሞ ማሂን መደበቅ አልችልም። ወይኔ ጉዲ። ሄሎ አባዬ። እናንተ ልጆች ምንድነው ቤቱን ራቆቱን አድርጋችሁ ወጣችሁት? አረ እየመጣን አባዬ። አይ ጉዴ። ያገጡስ ከእናንተ ጋር ነው? አዎ አባዬ አንድ ላይ ነን። መጣን በቃ። ሲል አምላክ አባዬ ነው እያለ ነው። ና እንሂድ። እቤት ገባ እንዴ አባዬ? አዎ በቃ እኛ እየሄድን ነው። እሺ እኔ እናንተ ግን አልጨርስም። እሺ ባይ። በቃ መልካም ቀናማ። ጋሼን ሰላም በሉልኝ። እሺ ቁራል ተነስ እንዴ ያማ ምን ሆንክ ማለት ምን የሰው በር ላይ ያጋድማል? ምን ልትታገስ ለሰማስል እኮ ነው የቀሰቀስከኝ። ምን ያማል እንዴ? ምንም አንተ ነህ ምቀኛ። ምንድነው ያልከው? ምንድነው ቢኑ? አረ ኖርማል ነው ሲላ። አይ ናስኪ አተ ምንድነው ከቴ ስራ አልጠፋም ያልከው? ማን? ቆይ ከማን ጋር? ከማን ትላለህ እንዴ? ከማን ጋር ነው? መች በቅቶ አግኝቼት ነው ከሷ ስር ሆኖ? ጭራሽ ማግኘትም ትፈልጋለህ? እንደ ሐሳብ ምን? አቤት ወንድም እየጠበቅኩ እኮ ነው። የት ሆነህ ነው? ታች ሰፈር ነኝ። የት ነሽ? ከፍ ዝቅ ይበሉ ጋር ነኝ። መጣሁ። ስማ አንድ ጫማ ሸጠልኝ ብለህ እህት አጠገብ ዳግመኛ ትደርስና ዋጋን ነው የምሰጥሽ። እሺ ድጋሚ አልነግርህም። እሺ አሁን ደርሶ ወንድም ብሎን ይላል እንዴ? ሲያስጠላ።
ቆየህ እኮ። ሰው እያወራው ነበር እና ፊትም ምንድነው የምዘፈዝፈው? ስሚ፣ ከዚህ በኋላ ድጋሜ ኩኩሻ ከሚባል ልጅ ጋር ባይሽ ማለት ድጋሜ ከሱ ጋር ባይሽ ቤት አስሬ ነው ማስቀመጥ። ቆይ ምን ላደርግ ነው ከሱ ጋር የምታየው? ጓደኛዬ አይደለም እኮ። ስሚ፣ እሱ አይመለከተኝ። እሺ ቆይ ምን ብሎክ ነው? እዚህ ከማንም ቆራሌ ጋር ትንቀልቅ የማንነት እንደሆንሽ አትርሺ። ወይ ወንድም ያልተፈጠረ ነገር አታውራ እስኪ። ድጋሜ አልነግርሽ። አሁን ቶሎ ነው፣ ሰዓት እየሄደ ነው። እሺ ተረጋጋ እስኪ። ምን ተከትረሽ ታይኛለሽ? አልቀረብህም ወሸከት